ሰሞኑን እመጣለሁ። ሰላም፣ ማህዲ አብደል ኑር እባላለሁ። የ40 ዓመት ሰው ነኝ። ነገር ግን ውስጤ የ5 ዓመት ልጅ አለ። የ5 ዓመቱ እኔ እናቱ ገነት በቀለን ለመጨረሻ ጊዜ ያያት በ1983 እንደ ኢትዮጵያ አቆጣጠር ነበር። ያንን ጠዋት ሁሌም በሚገባ ጥርት አድርጎ እንደ ፊልም አመላልሶ ያየዋል። ትምህርት ቤት ነበር። በጠዋቱ ለስላሳ ፀሐይ፣ ደስ የሚልና ነፋሻማ አየር ብቻውን ዥዋዥዌ እየተጫወተ ነበር። ገነት በቀለ እናቱ ያመጣችለትን የአርጀንቲናን ብሔራዊ ቡድን መለያ የማራዶናን ሙሉ ማሊያ ለብሶ የፕላስቲክ ቀይ መነጽርና ሰዓቱን አድርጎ ነፍሱን አያውቅም፣ ዘንጧል። ገነት በቀለ እናቱ ትምህርት ቤት ከኋላው ቀስ ብላ ብቅ አለች። ፈነደቀ፣ ዘሎ አቀፋት። ትዝ ይለዋል። የተለያዩ ቀለማት ያሏቸው አበቦች ያሉበት ነጭ ቀሚስ ለብሳለች። ከጀርባው የገፋች ዥዋዥዌ ያጫወተችው። ደስ አለው፣ ፈነደቀ፣ ቦረቀ። ለረዥም ሰዓት አጫወተችው። በስተመጨረሻ በስስት እቅፍ አደረገችው፣ አገላብጣ ሳመችው። እያለቀሰች ነበር። ፊቷን ምንም አላስታውስም። ምንም ያወራችውን ነገር ብዙ አላስታውስም። ሰሞኑን እመጣለሁ የሚለው ቃል ግን አይረሳኝም። ሰሞኑን እመጣለሁ ብላ ከአካባቢው ካይኔ ከተሰወረች ድፍን 35 ዓመታት ሊሞላው ጥቂት ወራት ቀሩ ሳላያት ገነትን፣ እናቴን። መጀመሪያ ሰሞን ስትናፍቀኝ በጣም አለቅስ ነበር። በሰው ፊት፣ ለብቻዬ፣ ለረዥም ጊዜ በልቤ ሳለቅስ፣ በጊዜ ሂደት እምባዬ እየደረቀ በውስጤ የማይሽር ጠባሳ ቆየ፣ ተዳፈነ። አሁንም አንዳንዴ የእምባዬ ደረቅ ሸንተረሮች ጉንጬ ላይ አሁን ያሉ ድረስ ይሰሙኛል። ያኔ የድምፃዊት ብጻት ስዩም አደራ ልጄን አደራ የሚለውን ዘፈን ከሰማው አለቀ። ሳለቅስ ውላለሁ። አሁን ይሻላል። የልጅነት የደስታ ጊዜያችን፣ የክፉ ቀን ጠባሳዎቻችን በጊዜ ሂደት የሚለቁን ይመስለናል። ሁሌም ግን የልጅነት ወሳኝ ጊዜያት ከአእምሮአችን ተነቅሰው ይቀራሉ አይደል? ለመሆኑ ሰሞኑን ስንት ቀን ነው? 1 ሳምንት? 10 ዓመት? ዘላለም? ዝንተ ዓለም? ጠበቅኳት። አሁንም እየጠበቅኳት ነው። ነገም እስካልፍ ድረስ ልጠብቃት እመኛለሁ። እጠብቃታለሁ። እሷን ማየት መጠበቅ ከባድ ነው አውቃለሁ። ቁርጥ አለማወቅን የመሰለ ቀፋፊ ነገር ያለ አይመስለኝም። ገነት በቀለ ላትመለስ ቀረች። ጭጭ ጸጥ አለች። ሕይወትን እንደ ማንኛውም አፍሪካዊ በሳት ተፈትኜ ተቸግሬ በፍስሐም ተሞላቅቄ ተባርኬ አድጌያለሁ። ምንም አላማረርም። እውነት አሁን ምርጥ ላይ ነኝ፣ ይመስገነው። መሃሉ አይነገርም ይላል መጽሐፉ። የእናቴን ፊት አሁን አላስታውስም። ድምፃዊቷን ነጻነት መለሰን ትመስላለች ይሉኛል አክስቶቼ፣ የአባቴ እህቶች። የእሷ ምንም ፎቶ፣ የአያት ስም፣ ትክክለኛ የመኖሪያና የትውልድ ቦታና የመሳሰሉት መረጃዎች የሉኝም። ስለ እናቴ የማውቀው ጥቂት ነው። 1978 እንደኛ እንደ ኢትዮጵያውያን አቆጣጠር እኔ ከመወለዴ በፊት ጥቂት ዓመታትና ከተወለድኩ በኋላ ለሆኑ ዓመታት በኢትዮ ቴሌኮም የጥሪ ማዕከል የስልክ ኦፕሬተር ሠራተኛ እንደነበረች ነግረውኛል። አብዛኞቹ የአባቴ አብደል ኑር ሳልህ ዘመዶች ትሰራበትና ትኖርበት ነበር ተብለው በተደጋጋሚ የሚነሱት የቴሌ ወይንም ኢትዮ ቴሌኮም መስሪያ ቤት ሀገሪቱ ውስጥ ካሉ ቅርንጫፎች ብላቴ የወታደር ካምፕ፣ የአውቶቡስ ተራ አካባቢ፣
አሰላ፣ ነቀምትና ጅማ አካባቢዎች ናቸው። አባቴ እናቴን የተዋወቃት መርካቶ አቅራቢያ ሀብተ ጊዮርጊስ ቢስ መብራት የአጎቱን ያላ የተባለ ዳቦ ቤት በትርፍ ሰዓቱ በአጋዥነት እየሠራ ሳለ ነበር ተብያለሁ። ሁለቱም በጣም ከሰው ጋር ተግባቢና ፈታ ያሉ ወጣቶች ነበሩ። እናቴ ዕድሜዋ ከ20 ዓመት በታች ነበረች ስትወልደኝ። እርግጠኛ አይደለሁም እንጂ ሰፈሯ እዛው ቢስ መብራት አካባቢ ሳይሆን አይቀርም። እውነተኛው ዓለም ይከብደኝ ነበር። በተለይ ልጅ እያለሁ አባቴ ቁጥብ ሰው ነበር። ለኔ ብዙ አይነግረኝም ነበር። ስለ እናቴ ምንም ሳይነግረኝ በ1992 ከ11 እስከ 12 ዓመቴ አካባቢ ያረፈ። አፈሩን ያቅልለትና በእናቴ በኩል ያሉ ሁለት ዘመዶቼ አጎቶቼ ሊሆኑ ይችላሉ። ልጅ እያለሁ ሊጠይቁኝ ከጅማ ነቀምት አካባቢ መጥተው አያትህ መለሰቻቸው የሚል መረጃ አለኝ። ለምን እንዲህ አደረግሽ ስትባል እኔን እንዳይወስዱባት እንዳይሰርቁኝ ነው አለች አሉ። ነፍሷን ይማረና እሷም ስለ እናቴ ገነት በቀለ ሳትነግረኝ አረፈች። ገነት በቀለ እናቴ የአባቴ ቤተሰብ ሁሉ የሚወዳት በጣም ዘናጭ ቆንጆ ሰው ነበረች ይሉኛል። ፈገግታዬ ትንሽ የእናትህን ይመስላልም ተብያለሁ። በአብዛኞቹ ፎቶዎቼ ፈገግ የምለው ይህ ልጅ ገነትን ይመስላል ብለው የእናቴ ዘመድ ወዳጆች እንዲለዩኝ፣ እንዲያስታውሱኝ ሲፈልጉኝ ከነበረ በሕይወት እንዳለው እኔም እንደምፈልጋቸው ማወቅ እንደምፈልግ እህት ወንድሞች እንዳሉኝ እንዳውቅ ይመስለኛል። በአካል ያላገኘኋትን እናቴን በእንቅልፍ በሌሊትና በቀን ሕልምና ቅዠት አለማገኛታለሁ። በደመናዎቹ ቅዠት መሳይ ዓለማት ሁሉ እየኳተንኩ እየበረርኩ ገነት በቀለን በምናቤ ነው ማገኛት። ሳገኛት የሚሰማኝን ስሜት እንደ ቲያትር ደጋግሜ በተለያየ አማራጭና አጨራረስ አይቻለሁ። ምን ሆና ይሆን? ውጭ ሄዳ ክፉ ባል አግብታ ልጇን እንዳታይ የሚከለክሉ ክፉ ቤተሰቦቿ የሆኑ የደበቋት የአእምሮ እክል አጋጥሟት ይሆን? ብዙ ልጆች ወልዳ ይሆን? ወንድምና እህት ይኖረኝ ይሆን? አባቴ በጣም አስከፍቷት ይሆን? ሰውየው ኃይለኛ ነበር። የዛን ጊዜ የነበረውን ሁኔታ ማን ያውቃል? ሁለቱና ፈጣሪ ብቻ ናቸው የሚያውቁት። አብዛኞቹ ዘመዶቼ ቤት አልቀየሩም። በየት በኩል እንደምታገኘኝ ታውቅ ይሆን? ምንድነው ማትከሰተው? ገኒ የ7 ዓመት ልጄን ብታይ ምን ትላለች? የእሷን ምትክ የመኖር ትርጉሜን አናንሲ ማሃዲን ብታውቅ እንዴት ደስ ይላት ይሆን? አውቃለሁ ጠልታኝ እንዳልሆነ። ሞታ ይሆን? እኔ እንጃ። አቤቱ ፈጣሪ ሳላያት አትውሰዳት እናቴ። እውነት ያልሆነ ነገር መቼስ መሬት አይይዝም፣ በልባችንም በሕይወታችንም። ትልቅ ሰው ሆኛለሁ እኮ፣ ግን ጥላኝ የጠፋችው እናቴን እንስፍስፍ እንዳለ ሕፃን ናፍቃታለሁ፣ እጠብቃታለሁ። እናቴ ውጭ አገር ስለ መሄድ ታስብ ነበር። አያቴም መታወቂያ ሁሉ አውጥቶላታል አሉኝ። አረብ አገር ትሆን እላለሁ፣ ወይስ ከአውሮፓ አገራት አንዱ? ፈረንሳይ፣ እንግሊዝ፣ ጣሊያን ወይስ አውስትራሊያ፣ ፊጂ፣ አሜሪካ፣ ደቡብ፣ ሰሜን፣ በኢትዮጵያ ከተሞች ወይስ ገጠራማ ቦታዎች፣ ሌላ የአፍሪካ አገራት? የት? ይህንን ነገር ሁሌም ሳልም እስካሁን አለሁ። ገነት በቀለ፣ አንቺ ገነት በቀለ እናቴ የት ነሽ? የት ልምጣ? የት ልምጣ? ወንድሞችና እህቶች ዘመዶቿ የት ናቸው? ሀብተ ጊዮርጊስ ድልድይ፣ አውቶቡስ ተራ፣ መሳለሚያ፣ ጅማ፣ የት ሰፈር ልምጣ? ነቀምቴስ የትኛው ቀበሌ ናችሁ? አሰላሳላችሁ እናንተ ሳትመጡ? አለሁ አዲስ አበባ። ወጣ ስልም አሳውቃለሁ። ብዙ ዘመዶች በየቦታው አሉ። ስልኬ ክፍት ነው። አገር ውስጥ ከአገር ውጭ፣ ወላይታ ሶዶ፣ መሳለሚያ፣ አውቶቡስ ተራ፣ አስመራ፣ ሳውዲ አረቢያ፣ አሜሪካ። ፈጣሪ ባለሽበት ሰላም ፍቅርና ጤናሽን ያብዛው። አሜን። ልጅሽ ማህዲ አብደል ኑር ሳልህ ሰይድ ጓንጉል ብሩ